አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ውዴቱ የቻናል ተከታታዮቼ እንዴት ናችሁ? ልኝ ያለው አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁን ብዝት ያድርግልኝ። ዛሬ እንግዲህ ምን ልላችሁ ነው የመጣሁት ምስላችሁ በዚህ ወር በዚህ ሳምንትም ሆነ ወደ ኢትዮጵያ መምጣት የምትፈልጉ ወላሂ ዛሬ አልሐምዱሊላህ ረቢል ዓለሚን በሰላም ኮምቦልቻ ገብተናል። ግን በጣም የሚያናደው ነገር ከሰው ሀገር ያልተሰቃየ ነው ከገዛ ሀገራችን ላይ ነው የምንሰቃየው ማለት ነው። እና ምን ልላችሁ ነው የምትመጡ ልጆች በቅርቡ ወደ ሀገር ማለት ነው ኮምቦልቻ አዲስ አበባ ወደ ኮምቦልቻ እቃ እንዲሁ ከስንት አንድ እድለኛ እንደሆነ ሳያድር ሳይውል አሁን ላይ አይመጣም። ድሮ ማሻአላህ እኛ ወርድ ስንል አብሮ ነበር እቃ የሚወርደው። አሁን ላይ ሳታስቡት ካላስ አንድ ሁለት ቀን ነው የሚያሳድሯችሁ። ከጧት እስከ መቅረብ ድረስ እየጠበቅን ማለት ነው። አሁን ትላንትና ሰዓዳሽ ነው ያኔ መጣን። ዙሁር ነው የገባነው ኮምቦልቻ። እኛ ያሰብነው እቃውን ብድግ አድርገን ወደ ክፍለ ሀገር ወደ መርሳ እንሄዳል ብለን ኮንትራት ነው የተያዘው። በመኪናውን መጥቶ እንግዲህ ቁሟል። ከአስቡት ከጧት እስከ መቅሪብ ድረስ ማለት ነው። እና ምን ልላችሁ ነው ተቀባይ ስታዘጋጁ ኮንትራት መኪና አተያዙ። ምክንያቱም እሺ እንዴት ድል ከሆነም አንድ ሻንጣ መጥቶ ራሱ አንደኛው ይቆያል። ሱብሃንአላህ ብዙ ሰው እኛ እንደዛ ስንል እናንተ መሆናችሁ ነው እኛ የትላንት ወዲያ ጋር ብለው ሲሆን በጣም ነው ያስጠላን። ከገዛ ሀገራችን ያኔ እንጃ ደግሞ ምን እንደሚሉት ታውቃላችሁ? ኢጃዘኛ በስቷል። ሰውዲ መሆናችሁ ነው ሰላም አይደለም እንዴ? በአሁኑ ሳምንት ምናምን በጣም ሰው የሳውዲ ሰው በስቷል። እቃ ስለበዛብን ነው የማይመጣው ነው የሚሉን እንግዲህ እና ሳናስበው እላችኋለሁ ብቻዬን እየተቆለጨለጭኩ እንደው ወላሂ ላዚም እንዲጨጓራችሁ እንደሚጤስ እና ተቀባይ እንትን ስትሉ ልባችሁን አሳምናችሁ እናድራለን። እቃው ቶሎ ቢመጣም ባይመጣም ያኔ ተዘጋጅታችሁ ነው መምጣት ያለባችሁ። እኛ ደግሞ የነገረን ሰው ስለሌለ እቃችንን በቃ እናነሳ ላላውጡል እንወጣል ብለን ያሰብነው ማደሩን ስላልፈለግን ማለት ነው። እንግዲህ እስኪ ዱአ አድርጉ አላህ ይርዳን። ነሲብ ከሆነ በአንድ ቀን ይመጣል። ነሲብ ካልሆነ 2 ቀን 3 ቀን ያድራል ነው የተባልነው። እንግዲህ ማሻአላህ ወላሂ ስደት የመጣው ነው የመሰለኝ። ስንገባ ራሱ ጓደኛዬ ጋር አብረን ነው እና የመጣነው። አልቅሱ ነው ያለን። ወላሂ ለአዚም ነው እንጃ የሆነ ሁሉም ነገር እንግዳ ምናምን ስለሚሆን ነው መሰል ከሀገራችን የገባን አልመሰልም። ግን ከሀገራችን ከነገ ዛሬ ከፍ ይላል ይለወጣል እንላል። ግን ማድሪ ብቻ ለኸይር ያድርገው። ለኸይር ነው ሁሉም ነገር እና ብቻ ይሄን ላስጠነቅቃችሁ ነው። ተዘጋጅታችሁ በኑ። ተቀባያችሁም ማደሩን አውቁ ይምጣ ማለት ነው። ወላሂ አብዛኞቹ ከጧት እስከ ማታ እንደው ፀሐይ በቃ ታውቃላችሁ መቼም ተቀባይ ውጭ ላይ ቁጭ ብሎ ፀሐይ ሲቀቅላቸው ነው የዋለው። አስቸጋሪ ነው። እና ደግሞ የረሳሁት ነገር ከሱ ስንመጣ አስትሯይችን የተጎታቿ እንትን ማለት ነው አንከፍልም። 10 ኪሎ የእጅ ነው ተብሎ ነው እና የሚታሰበው። ትኬት አስለን እስከ ኮምቦልቻ ብለን እስከ ቆረጥን ድረስ ጨምረን ነው እስከ ሻንጣ ሳይ የሚከፈለው። ግን እዚህ ስትመጡ ለዚህ ለ10 ኪሎ እሺ ምናምን ነው የሚያስከፍሉት። ምክንያቱም እሺ በሪያል እንድንከፍል እንዲፈልጉ አብዛኛው ሰው ብር አይዝም በሰዓቱ በሪያል በዶላር ነው እየከፈሉ የወጡት። ያው ግን እናንተ ማድረግ ያለባችሁ ከዛ ኪስ የሚጠቀልሉት አሉ አይደለ? ይሄ ሻንጣ እነሱን ላመኗቸው ቢያንስ 200 ምናምን ሰጣችሁ ቢሆን በአካውንት ትራንስፈር ያደርጉላቸዋል። የዛኔ እናንተ መክፈል ትችላላችሁ። ግን ሀዛ የቆሙትን የሚያስተናግዱትን ብትጠይቁ ምንም አይረጠቧችሁም።
ብዙ ልጆች አሁን በሪያል በዶላር ነው የከፈሉትና ሲያወሩና ግን ጠጋ ብላችሁ መጠየቅ ያለባችሁ እነዛ ነው ማለት ነው። እና ጨጓራችን ጢስ ነው ያለው። ብቻ አልሐምዱሊላህ እቃችንን በሰላም አግኝተን በሰላም ደግሞ ወደ ዘመዶቻችን የምንቀላቀል ያድርገን እንጂ ያናዳል የሀገራችን ሁኔታ። አያችሁት እንግዲህ ሁሉ ሻንጣው ቀርቶበት የሚያንጋጥጥ ነው። ከዚህ በኋላ በጣም ብዙ ሰው ነው የተጨመረው። ግማሹ ተስፋ እየቆረጠ ይወጣል። በቃ በጣም ነው የሚያጉላሉት እና ያስጠላል። የዘምዘም ውሃ ራሱ ያስባሉ እዚህ ሀገር ከሱ እኮ ዝም ብሎ የሚመጣው ሳ ይህ እንግዲህ ኮምቦልቻ አየር ማረፊያ ነው ማለት ነው። ማሻአላህ ተሻሽሎ ነበር። እየዞረ ነው የሚመጣው። እንደ ድሮ በሆነ በሰላ ነገር አይደለም። ብቻ ያስጠላል። ሁሉም አዲስ ስንሆን ግን ሁሉም ያስጠላናል።